ሰላም ቴክኒሻኖች ሙቢራዎች ነን። ዛሬ ይዘንላችሁ የመጣ ነው አንድሮይድ ስማርት ስልክን ተጠቅማችሁ እንዴት አንድሮይድ ስልኮችን በቀላሉ ፍላሽ እንደምታደርጉ ነው ማሳያችሁ። ጠፋብኝ ተቋረጠ ምናምን ሳልል ስልኬን ብቻ በመጠቀም እንግዲህ ይሄ አፕሊኬሽን እንደምታዩት በጣም ብርም ነው። አንደኛ ቢኤል ኤፒ ሲፒ ሲኤስሲ ዩዘር ዳታ ሎድ ማድረግ እንችላለን። ሁለተኛ ደግሞ እዚህ ጋር ስናየው ፋንክሽኖቹን በተመለከተ አውቶ ሮቡት ያደርጋል። ዲቫይስ ኢንፎ ሪድ ኢንፎ ያደርጋል። ዲቫይሱ ደግሞ ምንድነው ፍላሽ ስሎት ቢ ማለት አዳዲስ ስልኮች ኤቢ ቡት የሚጠቀሙትን ያደርግላቸዋል። እዚህ ጋር ደግሞ እንደምናየው ዩዘር ዳታውን ከፈለግን ልክ እንደ ኦዲን ኤሬዝ እና ምናምን ያደርጋል። ከዛ ሌላው ደግሞ የሚገርመው ፓርት እዚህ ጋር ሎጎ ነገር እዚህ ጋር ያነብልናል። ሌላ ደግሞ ያስደመመኝ ነገር ይሄ አፕሊኬሽን ከሚሰራቸው ስራዎች መካከል እንዳልኳችሁ ኦዲን 3 ፕሮቶኮል የሚጠቀሙ ማንኛውም ሳምሰንጎችን ከማድረጉ ባሻገር ስሎት ያላቸው መጨመሩ ነው። ምንም አያስፈልጋችሁም። ቀጥታ ታይፕ ሲ በታይፕ ሲ ኬብል ታዘጋጃላችሁ። መጀመሪያ ፍላሽ የሚያደርገው ስልክ ላይ ተሰካላችሁ። ከዛ 05 ስልክ አለኝ እሷን ዳውንሎድ ሞድ አገናኛለሁ። ይዣታለሁ ቮሊዩም ፕላስ እና ቮሊዩም ማይነስ እንደተለመደው። ከዛ እንዳያችሁት ዳውንሎድ ሞድ አትልኩ ምን ይላል። ልክ እዚህኛው ፍላሽ ማድረጊያችን ጋር ሲደርስ አለው ሙቢራ ኤምዲኤም ፊክስ ቱል አክሰስ ዩኤስቢ ሳምሰንግ ይለናል። ኦኬ እለዋለሁ። ልክ ኦኬ ስለው እዚህ ሳምሰንግ ዲቫይስ ኮኔክት ሆኗል ይለኛል። ኤሉን ሰሌክት ቢኤል ኤፒ ሲፒ እና ሲኤስሲ ስንፈልግ ላጎን እዚህ ጋር እናያለን። ሁለቱ ስልኮች ተገናኝተዋል። ስታርት ልክ ስታርት ስለው ኤምዲ5 ቼክ ሰም ያደርጋል። ፋይሉ ትክክለኛ ስለመሆኑ ምንም አይነት ሞዲፊኬሽን ስላለመኖሩ ቼክ ሳያደርግ አይጭንም። ያ ደግሞ መሆኑ ዲቫይሳችን ብሬክድ አይሆንም ማለት ነው። ቼክ እስኪያደርግልን እንጨርሳለን። ፋይል አስተካክለናል። ስልካችን እዚህ ጋር አገናኝተናል። ዳውንሎድ ሞድ ጀመረ። ፍላሽ ብሏል። ይሄው ሱፐር። ከዛ እዚህ ጋር ሎጉን ብናየው ሉክ እንግዲህ እያንዳንዱ ላይክ እንደ አድቫንስ ሶፍትዌር እዚህ ጋር ሁሉንም ፕሪሎደር ፒራም ሱፐር መጫን ጀመረ። እዚህ ጋር የሚጫነውን ስልክ ነው ፍላሽ እያደረገ ነው። ልክ እንደዚህ አድርጎ 100% ፍላሽ ያደርግልናል። ኢቭን ኤፍአርፒ ለመክፈት በፋይል የምንጠቀም ሰዎች ያለምንም አይነት ኮምፒውተር ስልካችን ብቻ በመጠቀም ይሄንን ሶፍትዌር ተጠቅመን ስልኮቻችንን ፍላሽ ማድረግ እንችላለን። ይሄ ሶፍትዌር ሰፖርት የማያደርገው ሳምሰንግ ስልክ የለም። ፍላሽ እስኪያደርግልን ድረስ እንጠብቀው። ፍላሽ ማድረጉን ቀጥሏል። ጨርስ እንጠብቀዋለን። ያው እንደምታዩት ፍላሹን በመጨረስ ላይ ነው። እዚህ ጋር የምናየው እየጨረሰ ነው። ይህንን አፕሊኬሽን በሚገርም መንገድ መጠቀም ትችላላችሁ። አፕሊኬሽኑ እንዳልኳችሁ ሁሉንም አርኪቴክቸሮች ሰፖርት ያደርጋል። አርሚ 64 የሆነ አርሚ ባይ 64 V+7A X64 X86 ፎርም የተጫነባቸው አንድሮይድ ስልኮችን። ስለዚህ ከዚህ በኋላ ፍላሽ ለማድረግ ኮምፒውተር ኦዲን ምናምን ቻው። እዚህ ጋር ጨርሶ ዲቫይስ ሪስታርቲንግ ይላል። ይኸው ስልኩ ፍላሽ አድርጎ ፎርማት አድርገኛል። ስልካችንን ፎርማት እናደርጋለን። ስለዚህ በአንድሮይድ ስልክ አንድሮይድ ፍላሽ አድርገን መጠቀም እንችላለን። በሚቀጥለው ሌላ ቪዲዮ ይዤላችሁ እስከመጣ ድረስ ቻው።